ክፋታችን መተው አለብን። በእውነት ቂማችን መተው አለብን። እኔ እውነቴን ነው የምነግራችሁ። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ። እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይሁላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራ ግራውን ነው የሚያስብ ማለት ነው። ጠማማ ጠማማ ነው የሚያስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም ሳይዘነጋ የሚመግብ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ነቢያት፣ ሁሉም ቅዱሳን ከእግዚአብሔር በታች እንደየክብራቸው ለእነሱ ምስጋና ይድረሳቸው። የተከበሩ አባታችን መላከ ሰላም አባ ዘራ ዳዊት የዚህ ታላቅ ደብር አስተዳዳሪ፣ ቅድም የተጠራችሁት በአጠቃላይ ሊቃውንት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ያቆየን በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም እግዚአብሔር በቸርነቱ እንኳን ለዚች ቀን ለእመቤታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። እንደወደደና እንደፈቀደ ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ለወደፊቱ ግን መምህር ሲጋበዝ እያጨበጨባችሁ እንዳትቀበሉ እሺ። መምህሩ መምህራንን ማክበር ይገባል ብለው ነው፣ ከበጎ ነው። ግን እንደዚህ እያደረጉ ማጨብጨብ የፖለቲካ ቢሮክራሲ ስለሆነ የሚጠቅመን ነገር የለውም አይደለም። ስለዚህ አታጨብጭቡ። እያጨበጨቡ መቀበል ምንም ትርጉም የለውም። ባታጨበጭቡም መናቅ አይደለም፣ ብታጨበጭቡም ክብር አትጨምሩም። ይልቁንም መክፈስፈስ ስለሆነ ይቅር አይሻልም? ትስማማላችሁ? ባትስማሙም እንዳታጨበጭቡ። እንደሱ ነው የምላችሁ። እግዚአብሔር የልቡናችን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወኢያረምም በይንተ ጽዮን ወኢያሐድግ በይንተ ኢየሩሳሌም። ስለ ጽዮን ዝም አልልም በሚል ርዕስ እንማማራለን። ትንቢተ ኢሳይያስ ምዕራፍ 62 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ወኢያረምም በይንተ ጽዮን ወኢያሐድግ በይንተ ኢየሩሳሌም። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። እስከ ትወጽእ ጽድቄ ከመ ብርሃን፣ ጽድቄ እንደ ብርሃን እስከሚገለጥ ድረስ ወየሃቱ መድኃኒቴ ከመ ማይቶት፣ መድኃኒቴም እንደ ጸዳል እስከሚያበራ ድረስ ስለ ኢየሩሳሌም ስለ ጽዮን ዝም አልልም። ወይሰመይ ስምኪ ስመ ሐዲሰ ዘሰመየኪ እግዚአብሔር፣ እግዚአብሔር በሐዲስ ስም ይጠራሻል። እግዚአብሔር ስምሽን አዲስ ብሎ ይጠራልሻል ይላል የሰራዊት ጌታ እግዚአብሔር። ወይሬው አሕዛብ ጽድቄ፣ አሕዛብ
በአንቺ ያደረግኩትን ጽድቄን ያያሉ። ወነገሥት ስብሐቴ ነገሥታትም በአንቺ በጽዮን የምገልጠውን ክብሬን ይመለከታሉ። ወተከውኒ አክሊለ ሰናይ ውስተ እደ እግዚአብሔር አምላክኪ በእግዚአብሔር በአምላክሽ እጅ መልካም ያማርሽ አክሊል ትሆኛለሽ። ወአክሊለ ስብሐት ውስተ አምላክኪ በእግዚአብሔር በአምላክሽ እጅ የክብር አክሊል የክብር ዘውድ ትሆኛለሽ። ወይትከውኒ ህድግተ አንቺ ጽዮን ኢየሩሳሌም ተጥለሽ ተንቀሽ አትቀሪም ይላል እግዚአብሔር። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ኢሳይያስ ነው የተናገረው። ነቢዩ ኢሳይያስ በምርኮ ዘመን እስራኤል ተማርከው ፋርስ ባቢሎን በነበሩበት ዘመን የተነሳ ነቢይ ነው። ከደቂቀ ነቢያት አንዱ ነው። ይሄ ነቢይ ሀብተ ትንቢት ተነስቶት ሳለ በኋላ ንስሐ ገብቶ እግዚአብሔር ሀብተ ትንቢቱን የመለሰለት ልዑለ ቃል የሚባል ባለደረቅ ሐዲስ ወይም ብሉይ ኪዳንን እንደ ወንጌል የተናገረ ነቢይ ተብሎ ይጠራል። የኢሳይያስ ትንቢት ደረቅ ሐዲስ ይባላል። በመጻሕፍት ቋንቋ ደረቅ ሐዲስ ማለት የብሉይ ኪዳን ወንጌል ማለት ነው። እጽዋት ፍሬ ሲያፈሩ ገለባቸውን ልጠን የምንበላቸው እጽዋት አሉ። ሳንልጥ ከናገዳቸው የምንበላቸውም አሉ። ከሌላውም ለምሳሌ ሳይላጥ የሚበላ አንድ ፍሬ ራሳችሁ መጥቀስ ትችላላችሁ። ሙዙ ተልጦ ይበላል፣ ብርቱካኑ ተልጦ ይበላል፣ ሎሚው ተልጦ ይበላል። ሳይላጥ ከነቅርፍቱ የሚበላ ታውቃላችሁ? ምን አለ? ሳይላጥ እንዳለም ይበላ። እንደዚህ አለ። ልክ መጻሕፍትም በወርቃቸው የሚፈጸሙ አሉ፣ እንዳለ በቁማቸው ሰማቸውም ምስጢር ሆነው የሚተረጎሙ አሉ። በብሉይ ኪዳን ከተነገረው ትንቢት ውስጥ ኢሳይያስና ዳዊት የተናገሩት ደረቅ ሐዲስ ተብሎ ነው የሚጠራ። ደረቅ ሐዲስ እንዳለ ከዘመናት በኋላ የሚፈጸመውን በዘመኑ እንደተገኘ አድርጎ ዝም ብሎ ድንግል ትጸንሳለች ብሎ በአማርኛ መናገር የተገለጠ ነገር ነው። ይሄ የማይተረጎም ድንግል ትጸንሳለች፣ ስሙ አማኑኤል ይባላል። ይሄ ደረቅ ሐዲስ ነው እና ከዚህ የተነሳ ልዑለ ቃል ኢሳይያስ ተብሎ ይጠራል። ቃሉ ከፍ ያለ ከነቢያት ይልቅ በትንቢት የበለጠ ይባላል እና የኢየሩሳሌምን ምርኮ ኢየሩሳሌም እንደምትማረክ ይሄንን አስቀድሞ ነግሯቸዋል። ወያረምን በይንተ ጽዮን እናንተ ገና የመከራ ወሬ መስማት አትፈልጉም ብዬ ኢየሩሳሌም ትማረካለች ብዬ መናገሬን አላቆምም። ጽዮን ትማረካለች ብዬ መናገሬን አላቆምም። እናንተ ክፉ ክፉ ነገር መስማት አትወዱም። ክፉ ነገር ማድረግ ትወዳላችሁ እንጂ ለክፋታችሁ ክፋት ይመጣባችኋል ሲሏችሁ አትወዱም። ግን ባትወዱትም ክፉ ነገር ይመጣባችኋል፣ ጽዮን ትማረካለች፣ ረድኤት ከእናንተ ይርቃል ብዬ መናገሬን አላቆምም። ኢየሩሳሌም ትመዘበራለች ብዬ መናገሬን አላቆምም። መልሶ ደግሞ ባቢሎናውያን ቢከፋቸውም በኃይል ቢጎለብቱም በሰራዊት ቢበረቱም ባቢሎናውያንን ተበቅሎ እግዚአብሔር ጽዮንን እንደገና ያነግሳታል፣ ኢየሩሳሌምን ያንጻታል፣ የተበተኑትን ይሰበስባል፣ ያዘኑትን ያረጋጋል፣ እንባቸውን ያብሳል፣ ኢየሩሳሌም መልሳ ትሰራለች፣ ትንቢተ ነቢያት ይነገራል፣ መሥዋዕት ይሰዋል ብዬ መናገሬን አላቆምም። ነቢይ፣ መምህር፣ ካህን ማለት ሁለቱን ያስተባበረ ነው።
አንደኛ ሕዝቡን እንዳይከፋው ብሎ ለሕዝቡ ክፋት የሚመጣ ሲሆን የውሸት ሰላምን የማይሰብክ መሆን አለበት። መከራ እየመጣ አይዟችሁ አይዟችሁ ቢሉት ሕዝቡ በኃጢአቱ ይቀጥልበታል እንጂ አይመለስም። እንደገና ደግሞ ጠላት ይከፋዋል ብሎ ንጉሥ ለወደደው ዘመን ለወለደው ተገዝቶ ባለስልጣኖችን ፈርቶ ቀን እንደሚወጣ የማይናገር መምህርም መምህር አይደለም። ሁለቱንም የሚፈራ ኢሳይያስ ስለዚህ ነው እኔ እስራኤል ደስ እንዲላቸው ብዬ ጥሩ ሰዎች ናችሁ አልልም፣ መከራ አይመጣም የሰላም ዘመን ነው ብዬ አልናገርም። ጽዮን ትማረካለች እወቁት፣ የእውነትን ጽዋ ጨልጡት ቢመራችሁም ብዬ እናገራለሁ እንጂ ሰራዊታቸው ብዙ ነው ብዬ ባቢሎናውያን ይጠፋሉ ብዬ መናገሬንም አልፈራም። ይሄ ሁለቱ ነው። አሁን በዚህ ዘመን ሕዝቡም መከራ መጣ ብሎ ሲነግሩት አይወድም። ሌላው ደግሞ የተሾመው ባለስልጣኑ መከራ መጣ ብሎ ሲነግሩት አይወድም። ሁሉም ምን ይፈልጋል? የሰላም ዘመን ነው ሲሉት ይወዳል። ቀጥሎ ሰላም ይመጣል ሲሉት ይመጣል ይወዳል። ትዝ ይላችሁ እንደሆነ በሀገራችን ታሪክ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ እስከ መጨረሻው ድረስ ከዙፋናቸው ይውረዱ እስከሚባሉ ድረስ ሀገር ሰላም ነው እያሉ ነበር የሚያወጉ ማለት ነው። ሀገር ሰላም ነው፣ ኢትዮጵያ ደህና ናት፣ እግዚአብሔር ኢትዮጵያን እያስተዳደራት ነው እያሉ ያወጋሉ። መጨረሻ ላይ አዲስ አበባ የሚቃወሟቸው ሰዎች ገብተው እሳቸውን ከዙፋናቸው አውርደው በሉ ወደ ተዘጋጀለዎት ማረፊያ ይሄዱ ተብለው ወደ እስር ቤት እስከሚወስዷቸው ድረስ ኢትዮጵያ ሰላም ናት ነበር የሚሉት ማለት ነው። ስለዚህ ምንድን ነው ቀድሞ ግን ሲነገሩ ጃንሆይ ሕዝብ እያለቀ ነው፣ ጃንሆይ ኢትዮጵያ ልትፈርስ ነው እየተባሉ ኢትዮጵያ ሰላም ናት ይላሉ። ሰላም ሳይኖር ሰላም ሰላም ይላሉ አለ ኤርምያስ። ሰላም ሳይኖር ሰላም ነው ይላሉ፣ ግን ሰላም የለም። መጨረሻ ላይ ስንት ምሁራንም አለቁ ታውቃላችሁ አይደለም? ህዳር 11 ቀን ከ60 በላይ የኢትዮጵያ ምሁራን በአንድ ቀን እንደ ዶሮ ታንቀው አልቀዋል። የኢትዮጵያ ሚኒስትሮች ማለት ነው። በጊዜ ቢሰሙ ኑሮ በጊዜ ቢስተካከሉ ኑሮ ኢትዮጵያንም ለአውሬ አሳልፈው ባልሰጡ እነሱም በተስተካከሉ ነበረ። ለጥፋት የተዘጋጀች ከተማ ነጋሪት ቢጎስሙባት አትሰማም ይላሉ አባቶቻችን። እስራኤልን እግዚአብሔር ተስተካከሉ፣ የመከራ ዘመን አመጣለሁ፣ ምርኮ ይመጣባችኋል፣ ኃጢአት እየሰራችሁ ጣዖት እያመለካችሁ ስላስቸገራችሁኝ ረድኤቴን ከእናንተ አርቃለሁ፣ ተስተካከሉ አላቸው። ሰላም ነው ይላሉ። እነ ኢሳይያስ ተው ምርኮ ይመጣል ይላሉ። የሐሰት ነቢያት ይመጡና ሰላም ነው ይላሉ። ኤርምያስ መጥቶ እግዚአብሔር መከራ ይመጣል ብሏችኋል ይላሉ። የሐሰት ነቢያት ይመጡና ሰላም ነው ይላሉ። ኋላ ተመልከቱ፣ ኢሳይያስንም በመጋዝ ሰንጥቀው ገለዋል፣ እውነት ስለነገራቸው። ኤርምያስንም ከአዘቅተ ኩስ ወርውረው ጥለውት ነበረ፣ በድንጋይ ወግረውታል። እናንተ አንድ ቀን የእኛን ሰላም ተናግራችሁ አታውቁም፣ የእኛን ጥፋት ነው የምትናገሩ ይላሉ። ግን ተመልከቱ ምን ይላል ሰሎሞን መሰላችሁ? ከጠላት መሳም የወዳጅ ንክሻ ይሻላል ይላል። ከጠላት መሳም የወዳጅ ንክሻ ይሻላል። በውሸት ሰላም ነው፣ ጥሩ ሰዎች ናችሁ፣ ጥሩ ዘመን ይመጣላችኋል ተብለን ቀጥሎ እሳት ከሚነድብን መከራ ይመጣባችኋል ተብለን ሰላም ቢመጣልን ይሻለናል። እኛ ግን ተግሳጽ አንወድም። ተግሳጽ ከሚነገርበት እንኮበልላለን። አይዟችሁ አይዟችሁ የሚለንን ብቻ እንከተላለን። ውሃ ሙላት ሲወስድ እያሳሳቀ ነው እንደሚባለው
ዓለም እያሳሳቀች አጠፋችን። አሁንም ቢሆን የምነግራችሁ እናንተን ደስ እንዲላችሁ ብለን ሕዝቡን ደስ እንዲለው ብለን አይዟችሁ ሰላም ዘመን ነው አንልም። ወይም ደግሞ ምን ይባላል መሰላችሁ? አረ ሰላም የለም ሰው እየተፍጃጃ ነው ተው ተስተካከሉ ሲባሉ ዳኞች ኃያላን ምንድን ነበር የሚሉት? ሰላም ነው። ቤተ ክርስቲያን አካባቢ ሰላም የለም ብላችሁ የምትናገሩ ካህናት፣ መምህራን ተጠንቀቁ ይባላል። ሲመጣ ወዴት ይኬድ? ቀድሞ መስማት ይሻላል። አሁንም ቢሆን የምነግራችሁ ወያረምን በይንተ ጽዮን ባለስልጣን ደስ ይበለው ብለን የሌለውን ሰላም አንናገርም። ነገም ከነገ ወዲያም ሁከት ካለ ሁከቱን እናገራለን። ሕዝብ ደስ እንዲለው ብለንም ሕዝቡ ሰላም ናችሁ፣ ጥሩ ናችሁ፣ ታስቀድሳላችሁ፣ በዓል ታከብራላችሁ፣ ዋልድባን ትሳለማላችሁ፣ ላሊበላን ትሳለማላችሁ፣ ግሸን ትሳለማላችሁ፣ አክሱን ትሳለማላችሁ፣ ኢትዮጵያውያን ጻድቃን ናችሁ፣ መጽዋቾች ናችሁ፣ ደጋጎች ናችሁ አንላችሁም። እምንላችሁ ሌቦች ናችሁ፣ ዘማውያን ናችሁ፣ ቀጣፊዎች ናችሁ ነው የምንላችሁ። ይሄኛው ነውም ይሻለን። ትቢያው ካልተራገፈ መስታወቱን ትቢያ ከሞላው ፊትን ማሳየት እንደማይችል ሁሉ ምጽዋት መስታወት ነው፣ ሃይማኖት መስታወት ነው፣ ቅዳሴ መስታወት ነው፣ ጸሎት መስታወት ነው፣ ዝክር መዘከር መስታወት ነው፣ በዓል ማክበር መስታወት ነው፣ ምንኩስና ተክሊል መስታወት ነው፣ ማይሌት መስታወት ነው፣ ሰዓታት መስታወት ነው። ተንኮሉ ደግሞ ትቢያ ነው፣ ቂሙ ትቢያ ነው፣ ትዕቢቱ ትቢያ ነው፣ እርኩሰቱ ትቢያ ነው፣ ዘረኝነቱ ትቢያ ነው፣ ሌብነቱ ትቢያ ነው፣ ጥንቆላው ትቢያ ነው፣ አድመኝነቱ ትቢያ ነው። ይሄ ከወረረው ጸሎታችን፣ ቅዳሴያችን ከእግዚአብሔር ጋር አያስተያይም። የዛገ መስታወት ነው። አሁንም ቢሆን ነገም ከነገ ወዲያ የምነግራችሁ ሁላችንንም እንስተካከል። ተራራው ዝቅ ይበል፣ ትዕቢተኛው ዝቅ ይበል ራሱን። ሜዳ መሬትን የሚገፋው የለም ይላል መጽሐፈ ገነት። ተራራን ይንዱታል እንጂ ሜዳውን የሚንደው የለም፣ ቀድሞ ራሱ ዝቅ ብሏልና። ራሱን ዝቅ ያደረገ ሰው ዝቅ የሚያደርገው ሰው የለም። ራሱን ከፍ የሚያደርገው ሰው ግን ዝቅ የሚያደርገው ብዙ ነው። ለመንገድ አትመቸኝም እየተባለ ይቆፈራል፣ ይናዳል፣ ይደለደላል። ትዕቢተኛን ሰው አጥፊው ብዙ ነው። ትሑትን ሰው ግን ማን ይገፋዋል? ተራራው ዝቅ በል፣ ስርጉጥጉጡ ይምላ፣ ጉጻጉጹ ጎድጓዳው ይምላ። ሁላችን ጎደሎዎች ነን። በጸሎት ጎደሎ ነን፣ በጾም ጎደሎ ነን፣ በስግደት ጎደሎ ነን፣ አነጋገራችን ጎደሎ ነው፣ በትጋት ጎደሎ ነን። ሙላታችን እየተመለከትን ባጭሩ ከምንረካ ጉድለታችን እያየን ብንተጋ ይሻለናል። ሞኝ ሰው ሰይፍ በራሱ አንገት ላይ ካላረፈ የጓደኛው ሞት አይገባውም ይላል ደራሲ። እውነት እኮ ነው። አልተረዳንም እንጂ እየሞትን ነው። ስለዚህ ጉድለታችን መሙላት፣ ጉጻጉዙ ይጠረግ። በልብስ የጠቀለልነው ኃጢአታችን መታየት አለበት፣ መጥራት አለበት። በነጭ ልብስ የጠቀለል ነው፣ በሻሽ የሸፈን ነው፣ በካባ የሰወር ነው፣ በቆብ የሰወር ነው፣ በቀሚስ የሰወር ነው፣ በማህሌት በቅዳሴ በመቋሚያ በጸናጽል በጭራ በመቋሚያ በጥላ የሰወር ነው። ከውስጥ ግን እንደ ተለሰነ መቃብር በውስጥ የሰበሰብነው ጉዳችን ወጥቶ መራገፍ አለበት። ያንን ነው ወያረምን በይንተ ጽዮን። እናንተን ይከፋችኋል ብዬ ስደት ይመጣል ብዬ መናገሬን አላቆምም። እናንተን ይከፋችኋል ብዬ ረሃብ ይመጣል ብዬ መናገሬን አልተውም። ውርደታችሁን እንጂ ሽልማታችሁን አልናገርም ሲል ኢሳይያስ ወያረምን በይንተ ኢየሩሳሌም ወያሃድግ ወያረም በይንተ ጽዮን ወያሃድግ በይንተ ኢየሩሳሌም። ጽድቅ እስከሚገለጥ ድረስ ኢየሩሳሌም አብርታ እስከምትታይ ድረስ ጽዮን እስከምትገለጥ ድረስ እኔ እውነት መናገሬን አላቆምም ይላል። ሁላችንም እንድንስተካከል አምላከ ቅዱሳን ይርዳን። አሁን አንድ የቤት ሥራ ሰጣቸዋለሁ። ከዛሬ ጀምሮ እስከ ልደት ድረስ እስከ ታኅሳስ 29 ድረስ ሁላችሁም ከነገ ጠዋት ጀምራችሁ ክፋታችሁን በወረቀት ጽፋችሁ እስከ ልደት ተስተካክለን መጨረስ አለብን። ያለባችሁን ጉድ ነገ ጠዋት ጀምራችሁ ሁላችሁም በወረቀት ጻፉ።
እግዚአብሔርን ፊት ለፊት አድርጋችሁ ሌባ ከሆናችሁ ሌባ ነኝ ብላችሁ ጻፉ። ነገረ ሰሪ ከሆናችሁ ነገረ ሰሪ ነኝ ብላችሁ ጻፉ። ዘማዊ ከሆናችሁ ዘማዊ ነኝ ብላችሁ ጻፉ። ክፋታችን አስተካክለን የልደት አዲስ ሰውነት ይዘን መገኘት አለብን። አዲስ ኢትዮጵያ እንዲመጣ ከፈለጋችሁ አዲስ ሰውነት ይኖራል። አዲስ ወይን ክርስቶስ የክርስቶስ ወይን ሁልጊዜም አይሆመጥጥም፣ አይለወጥም። አሮየ ማሰሮ ስለሆን ግን ቢጨምርብን እናፈሰዋለን። ሰላሙ አይጠቅመንም። ለምን? ለሰላም የሚገባ ሰውነት ስለሌለን። በረከቱን አንቀበልም፣ ለበረከት የሚገባ ሰውነት ስለሌለን። ክፋታችን መተው አለብን። በእውነት ቂማችን መተው አለብን። እኔ እውነቴን ነው የምነግራችሁ። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ። እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራ ግራውን ነው የሚያስብ ማለት ነው። ጠማማ ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀለል ለጻድቃን ወለ ርቱዓነ ልብ ተፍሲት። ይሄ እኮ ነው በቃ ርቱዓነ ልብ ለሆኑ ለአብርሃም፣ ለይስሐቅ፣ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ለጠማማው ግን ክርስቶስ ሐዘን እንጂ ደስታ አይደለም። ይሄ ጾም ሲያልቅ ክርስቶስን ልደት እናከብራለን። አዎ በሰረቀ ለጻድቃን ብርሃን ክርስቶስ ለጻድቃን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተወለደ። አንድም መጽደቅ ለሚሹ ሁሉ ተወለደላቸው። ለጠማሞች ግን ተወለደባቸው። ዝንቱ ሕፃን ስዩም ለድቀቶም ወለተንሥኦቶም። ይህ ሕፃን ለውድቀትም ለትንሣኤም የተሰየመ ነው። ክርስቶስ ለጠማሞች ውድቀታቸው ነው፣ ለቅኖች ትንሣኤያቸው ነው። ክርስቶስን ያህል ጌታ እያመለክን፣ ገነትን ያህል ሀገር ተስፋ እያደረግን፣ ድንግል ማርያምን ያህል እናት እያለን፣ መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማሕሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማሕሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን። በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጻጉጾች ነን። በእውነቱ ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። የማይታረቅ ልብ ያለው ሰው የዲያብሎስ የበኩር ልጁ ነው። ሀዳጌ በቀል የማይሆን ቂም የማይረሳ ልብ ያለው ሰው እሱ የዲያብሎስ ልጅ ነው። በክርስቶስ ፊት ጽዋ ተርታ ዕድል ፈንታ የለውም። ነገም እነግራችኋለሁ፣ መስተካከላችን ብቻ ትንሣኤን ያመጣልናል። መስተካከላችን፣ አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ስራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል፣ ያን ጊዜ እግዚአብሔር ብርሃንን ያወጣል። እግዚአብሔር ለኢትዮጵያ ብርሃንን ያወጣልን። እንዲወጣልን ደግሞ እንስተካከል። እውነቴን ነው። ተስተካከሉ። በሞት ያፈርሰውን ይዣችኋለሁ። እግዚአብሔር ቅዳሴ አልቸገረውም። እግዚአብሔር የቸገረው ነገር የለም። እግዚአብሔር የቸገረው ሰው ነው። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ ተመልክ። እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድን ነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ
ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም? ለምንድነው ግን እንደዚህ? ለምንድነው ታዲያ ማስተካከል ያልቻልነው? ማለዳ እግዚኦ መሐረነ ነው፣ ማታ እግዚኦ ቅስፈነ ነው። ጥፋት ነው እኮ እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር የሚፈልገው ፍቅር ብቻ ነው። የሕግ ፍጻሜ ፍቅር ነው አለ ቅዱስ ጳውሎስ። የሕግ ፍጻሜ ፍቅር ነው። ሕግ ሁሉ የሚፈጸመው በፍቅር ነው። 10ሩ ሕግጋት የሚፈጸሙት በፍቅር ነው። እና እግዚአብሔር ለሁላችንም ቅን ልቡና ያድለን፣ አዲስ ልብ ይስጠን፣ አሮጌውን ሰውነታችን ያራግፍልን መድኃኔዓለም። ይሄ ጾም ሲያበቃ የእኛ ግፍም እንዲያበቃልን መልካም ፈቃድ ይሆንልን። አሁን እንግዲህ ስለ ጽዮን ዝም አልልም። ጽዮን ማን ናት? ለጽዮን ዝም አለ ማለት ምንድን ነው የሚለውን አጠር አድርጌ ነግሬ ወደ ቅዳሴያችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ስለ ጽዮን ዝም አልልም። ስለ ጽዮን ዝም አልልም ያለው ነቢዩ ኢሳይያስ ለጊዜው ይህን መከራ ለማስታወስ ነው። ፍጻሜው ግን ጽዮን ስለተባሉ ነገሮች ሁሉ ዝም ማለት አይገባም። የሰው ልጅ በሕይወት ዘመኑ ዝም ማለት የሚገባው ብዙ ነገር አለ። ጊዜ እስከሚያልፍለት ድረስ ሰው ዝም ማለት አለበት። የመናገሪያ ጊዜ አለው። አድማጭ በሌለበት መናገር ነውር ነው። እስመ ከመዝ ልማዶሙ ለአበው ይምትሩ ምክረ እማበ እዝን ዘይሰም። አባቶቻችን ከማይሰማ ሰው ጆሮ ምክር ማቋረጥ ልማዳቸው ነው አለ መጽሐፈ መነኮሳት። ከማይሰማ ሰው ጆሮ ምክር ማቋረጥ ለአባቶች ልማድ ነው። የማይሰማን ሰው መምከር ተመልከቱ፣ ካሸዋ ላይ ሕንፃ እንደመስራት ነው ይላል ሲራክ። ደግሞ ለማይሰማ ሰው አይነገርም። ሰሚ በሌለበት አይነገርም፣ አይለፈለፍም። ሁለተኛ ያልተረዱትን ነገር ዝም ማለት ይገባል። ያልተረዱትን መናገር አገር ያፈርሳል። ጌታችን ኢየሱስ ክርስቶስ ብርሃነ መለኮትን በደብረ ታቦር በገለጠ ጊዜ ተመልከቱ፣ ብልጭ ሲያደርገው ብርሃነ መለኮቱን ሐዋርያት ፍግምግም ብለው ወደቁ። ኋላ ጌታ ምንድን አላችሁ? ወአዘዞሙ ከመ ይንግሩ ወይለመኑሂ። በተራራ ያዩትን ነገር ለማንም እንዳይናገሩ ከለከላቸው። ለምን? ክርስቶስ ብርሃኑን ሲገልጥ የእግዚአብሔር መምጣትና የዓለም ማለፍ መስሏቸው ስለነበረ ሄደው ሊናገሩ የነበረ ሐዋርያት ምን እያሉ መሰላቸው? ዓለም ልታልፍ ነው እያሉ ነበረ። ዓለም ልታልፍ ነው እያሉ ሊናገሩ ስለነበረ ያልገባችሁን ምስጢር አትናገሩ ለማለት አትናገሩ አላቸው። ስለዚህ ሰው ያልተረዳውን ነገር ዝም ማለት አለበት። የተሻለ ተናጋሪ ካለ እኛ ዝም ማለት መልካም ነው። አባ አጋቶን የሚባል መነኩሴ መነኮሳትን ሰብስቦ ከመጽሐፍ ቅዱስ አንድ ኃይለ ቃል አውጥቶ ጠየቃቸው። የዚህ ቃል ትርጉሙ ምንድን ነው? ሁሉም እንደገባው ተናገረ። አንድ መነኩሴ እጁን አውጥቶ እኔ አላውቀውም አለ። ከሁላችሁ መልሱን ያወቀው ይህ ነው አለ። አላውቀውም ያለ ሰው እግዚአብሔር እውቀት ይጨምርለታል። ስለዚህ ዝም ማለት የሚገባን አንደኛ ጊዜ እስከሚያልፍ ድረስ፣ ሁለተኛ ያልተረዳውን የማናውቀውን፣ ሶስተኛ የተሻለ ተናጋሪ ባለበት። ዮሐንስ አፈወርቅ ምን ይላል? ሹመት ተሾም ብለው በለመኑ ጊዜ የሚሾም እያለ አትሾም፣ ከጠፋ ግን አልሾምም አትበል፣ መከራ መፍራት ይሆንብሃል ይላል። መከራ ፈርተ ነው እንጂ አዝን አይደለም። ስለዚህ የሚሻል እያለ እኔ ልበል አይባልም። በቤተ ክርስቲያን ስርዓት እየሰማችሁ ነው። በቤተ ክርስቲያን ስርዓት ልበል የሚባል ስብሐት ብቻ ነው። ስብሐት ልበል ነው የሚባለው። ስብሐት ልበል ይባላል። ላስተምር ግን አይባልም። እኔ ልቃኝ አይባልም። እኔ ልቀድስ አይባልም። እኔ ልተርጉም አይባልም። በሉ ነው የሚባለው። በሉ ነው የሚባል። ስብሐት ሲሆን ግን ያነሰውን ልበል የበለጠውን በሉ ይባላል። ሰው ዝም ማለት የሚገባው በዚህ ጊዜ ነው። ሞኝ ሰው የሚያስተምር ካለበት ያስተምራል። የሚያስተምር በሌለበት ሊማር ትምህርት ቤት ይሄዳል። ይህ ግሩም ነው። አሁን
አንዳንድ ሰው አይገርማችሁ? አንዳንድ ምዕመናን ከመምህራን ከመነኮሳት ከካህናት ሂዱና እነሱ 40 ደቂቃ ተናግረው ንስሐ አባትየው የሚናገር 3 ደቂቃ ነው። ይኸውላችሁ ጅል ሰው በሚማርበት ጊዜ ያስተምራል። በሚያስተምርበት ጊዜ ደግሞ ስለሌለው ሊማር ይሄዳል። ከምትማሩበት ቦታ አታስተምሩ። ከምታስተምሩበት ቦታ የምትናገሩት እንዳታጡ። ስለዚህ ማስረጃው ዝም የሚሻል በሚናገርበት ጊዜ ዝም። ሌላስ ስለኛ ክፉውን ነገር ሲናገሩ ዝም ነው። ተመልከቱ አሌ ለክሙ ሶበ ይብሉ ሰብ ሰናየ በእንቲአክሙ። ሰዎች ስለ እናንተ መልካም ሲናገሩላችሁ ወዮላችሁ። ሰዎች ስለ እናንተ ክፉ ሲናገሩ ግን ብፁዓን አንትሙ፣ ያን ጊዜ ንዑዳን ክቡራን ናቸው። አልቦ ገብር ዘያቢ ምግዚኡ፣ ከጌታው የሚበልጥ ባሪያ የለም። ወአልቦ ሐዋርያ እምዘፈነወ፣ ከመምህሩ የሚበልጥ ደቀ መዝሙርም የለም። እኔን ከተሰደብኩ እናንተማ እንዴት አትሰደቡ? ስለ እናንተ ክፉ ነገር ሲናገሩባችሁ ዝም በሉ። ዝም ማለት አሁን ምን ይጠጋናል? በእውነቱ ማለት ነው። አንድ አባ ጋቶን ነው ቅድም የነገርኳችሁ። አንድ ሰው መጣና ሌባው አጋቶን አንተ ነህ አለው። አዎን። ዝም አለው። ዘማዊ አጋቶን አንተ ነህ? ዝም። ሰነፉ አጋቶን አንተ ነህ? ዝም። የማይረባው አጋቶን አንተ ነህ? ዝም። መናፍቁ አጋቶን አንተ ነህ? አይደለሁም። ለሃይማኖት ሲባል ዝም አይባልም ማለት ነው። ዝም የማይባል መቼ ነው የሚለውን ላመጣላችሁ ነው። ስለ ራስ ዝም ማለት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው። አንድ አባት ሌባ አለው፣ ዝም። ኋላ አህያ አለው፣ የአህያን ያህል ማዕረግ አህያ ጌታዋን በሆሳይና ተሸክማ ያመሰገነች፣ ውይ እኔ አህያ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው። ድንጋይ አለው፣ ይህ ድንጋይ ያህል ማዕረግ። ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚሆን የቤት መሰረት የሚሆን የክርስቶስና የጴጥሮስ ምሳሌ። አንተን ምን እልሃለሁ ብሎ ጥሎተት ስድብ አጥቶ ማለት ነው። ስድብ አጥቶ አሁን እኛ እኮ እንዲያው ትዕቢታችን ስታዩት ፈጣሪ ተሰድቦ እኛ አንድ ነገር ሲናገሩ መች ተናግረውን ነው? ገና ሊናገሩን አስበዋል ብለን እኮ የምንበሳጭ ሰዎች እኮ ነው። እገሌ ስለ እኔ እንዲህ ሊል አስቦ ነው ብለን ትርጉም ሰተን እኮ ነው የምንናደደው ማለት ነው። ሁከታችን፣ ብስጭታችን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ቁጣን እግዚአብሔር ፈጥሮብኝ ነው አትበል። አዎ ቁጣን የፈጠረ እግዚአብሔር ነው። ቁጣን የፈጠረ ግን 4 ነገር እንድንቆጣ ነው። አንደኛው ራሳችን እንድንቆጣው፣ ብሉ ሲያሰኝ አልበላም ማለት። ሙሴ ጸሊም በበረሃ ሳለ አንተ ስጋ አምሮሃል ሲለው እባቡን ጠብሶ ስጋ ከፈለከ ይህን ብላ ይለዋል፣ ጾሙን እንዳያሽረው። ከዚህ በኋላ ተመልከቱ ቅዱስ መቃርስን ሴት አግባ አሰኘው። መነኩሴ ነው። ጭቃይቱን አቦካና ጭቃይቱን አብኩቶ በሰው ምስል አድርጎ ይች እንግዲህ ሴት ናት፣ ይችን ሚስት አድርግና እንግዲህ እስቲ ለዚች ቆፍር መቃርስ ከሆነልህ አለው። ለዚች የምታበላትን ስራ እንግዲህ አለው። እየሰራ ድክም ሰርተ ማብላት ካልሆነ ለምን ሚስት ታስባለህ? 24 ሰዓት እየቆፈረ ሰውነቱን ገሰጸው ራስን ለመቆጣት። እኔ በዚህ ዘመን ራሱ አንድ ገዳም ላይ የማውቃቸው አባታሉ እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንህን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት። ሌላስ አጋንንትን መቆጣት። ተኙ፣ ብሉ፣ ተጣሉ ሲሉ ወግድ
መብል እሰጥሃለሁ፣ ሃይማኖትን ካድ፣ ለእኔ መብሌ ክርስቶስ ነው። ልብስ እሰጥሃለሁ፣ ሃይማኖትን ካድ፣ ለእኔ ልብሴ ክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላሜ ክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ ጤናዬ ክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገሬ ክርስቶስ ነው ብሎ አጋንንትን መቆጣት፣ ለሚያቀርበው ነገር መልስ መስጠት። ዲያብሎስ መነኮሳትን በገዳም ባይታውያንን ከበዓታቸው ይሄድና በስግደት ይፈታተናቸዋል፣ በጸሎት ይፈታተናቸዋል፣ በትጋት ይፈታተነ ሁሉን ካሸነፉት ምን ያደርጋል መሰላቸው? ሰው ዞባቸው ይመጣል። እናንተን ማለት ነው፣ የከተማ ሰዎች እናንተን ይዝና ቋንጣይቱን አስቀጥቅጦ ይችን አባቴ ባይሆን እሑድ ይቅመሱ ይላል። ያዘነ መስሎ አውቁ እኮ ነው። ይችን ይቅመሱ፣ በእሷይቱ ለጨጓራው ጥሩ ናት ይላል። አዝኖለት ለባይታዊ። አሁን ሰይጣን አዝኖ አውቆ እኮ ነው። ይውላችሁ ያለመዱትን ያስለምዳቸዋል። ግድ የለውትም አባቴ ቢኖሩልን ነው አገሪቱ በጸሎት በሰው ጸሎት እስቲ እንዲሰነብቱልን ይቅመሱን እህል ይቅሙ። ያችን ያበላቸዋል። ያችን መብል ሁልጊዜ አትገኛለን። ሲጠፋ ከተማ ይመጣሉ። ያውቅበታል። አጀግኒ ዲያብሎስ አዝኖ ከመጨለቶ ሊኖ እሱ የሚያዝን እንደዚያ ይፈትና እምቢ ብለው ከገዳማቸው ሲጸኑበት ደግሞ ምን ያመጣል መሰላቸው? በሽታ ያመጣባቸዋል። በበሽታ ስቂት ያደርጋቸዋል። በሽታውን ታግሰው ሲሰግዱ ሲጸልዩ ደግሞ ምን ይላቸዋል መሰላችሁ? አንተ እግዚአብሔርን ይህን ያህል ጨካኝ ያረከው ይለዋል። ታመህ እንኳን ጸልይ ይልብልሃል፣ እግዚአብሔር እኮ የማያውቀው የለም ተኛ ይለዋል። እረፍ እግዚአብሔር ጨካኝ ምስል ይለዋል። እኔ ጨካኝ ነው አላልኩም ወንድሜ፣ መሐሪነቱን አስቤ ነው የምተጋ ካለው ደግሞ መልሶም ይለዋል እግዚአብሔርማ ጨካኝ ነው ይላል። በሌላ ቀን መጥቶ ቆይ መቼ ነው የሚያሳርፍህ ይለዋል። ቀልድ ይመስላችኋል ክርስትና እንዴ? እኔና እናንተ እኮ ተውት፣ እኛን ሰይጣንም የሚነካን አይመስለኝም። እኔ ባይታውያንን እኮ ማለት ነው ዳዊት አላቋርጥም ካሉት በጥፊ ብሎ እኮ ዳዊታቸውን ሁሉ ይቀማቸዋል። ዳዊታቸውን ቀምቶ ደግሞ ምንድን ነው የሚያደርገው? አንተ እግዚአብሔር ካለ ቶ ሌላውን ቶ ጤናህን አይስጥህ፣ ምግብ አይስጥህ፣ ልብስ አይስጥህ፣ ባይሆን እኔን አያባረረልህም ወይ ይላል። በጣም ነው እኮ የሚገርሙ። እግዚአብሔር ካለ የምትጸልየው ጸሎት ባይሆን ሰይጣንን አያሸሽልህም ወይ ይላል። መቼ ነው የሚያሳርፍህ እግዚአብሔር? ሁልጊዜ ስቃይ መቼ ነው የምታርፍ ይለዋል። ሞኝ የኔ ረፍት በሰማይ ነው ይለዋል። ያ ጀግናው የወንጌል አርበኛ የሆነው ባይታዊ እንዲያነምለው የኔ ረፍቴ ክርስቶስ ነው። በክርስቶስ ክርስቲያን መሆን በራሱ እረፍት ነው። እረፍት ማለት መተኛት አይምሰልህ። እረፍት ማለት መብላት አይምሰልህ። እረፍት ማለት ልብስ አይምሰልህ። እረፍት ይለዋል ክርስቶስ። ለእኔ የክርስቶስ ልጅ መባል እረፍት ነው ብለው ይመልሱለታል። ይሄ ነው ጋኔንን መቆጣት ማለት። ደግሞ ምን ይላል መሰላችሁ? ጋኔንን ተቆጡት። ከብዙ የኃጢአት ውድቀታችሁ ስትመለሱ ምን ይላችኋል መሰላችሁ? አሁን እንደዚያ ስትላረግ ኑሮ እግዚአብሔር ሊምርህ ነው፣ እግዚአብሔር ሊምርህ ነው። ብዙ ምዕመናን ደግሞ ሲሰግዱ ምን ያርቋል? አሁን እኮ የምትሰግድ እኮ ለእኔ ነው ይላቸዋል። በህሊናቸው መጥቶ ሰግድ እኮ ለእኔ ነው፣ አትልፋ፣ እግዚአብሔር አይምርህም። እንዲሁ አንተ የሲኦል መዝጊያ ነህ፣ ዝም ብለህ የምትለፋው እንዴ? ብትረሳ እገሌን የገደልከውን እግዚአብሔር ይረሳው መሰለ? ቢረሳ እግዚአብሔር ያስወረርሽውን ጽንስ ይረሳልሽ መሰለሽ? ሞኝ አትልከም ይልቅ ይላል። ደግሞ ያዘነ መስሎ መልሱ ምንድን ነው? ሆነም ቀረም ከእግዚአብሔር አንተ አትሻለኝም ነው መልሱ። ባይምረኝ እንኳን እግዚአብሔር እያልኩ ሞታለሁ። አንተ ነፍሰ ገዳይ ነህ፣ አንተ ደም አፍሳሽ ነህ፣ አንተ ውሸታም ነህ። ለዲያብሎስ እንዲህ ብላችሁ መልሱለት። ማምላክ ዲያብሎስ በህሊናችሁ አትረቡም አትጠቅሙ ሲላችሁ አንተ መሸለት ወዲህ ነው ደግሞ የምትሰብከው። አንተ ከጥንት ጀምረ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ እስመ ሐሳዊ ውእቱ አቡኃ ሐሰት የሐሰት አባቷ ነው ብሎብሃል። ወሶበ ይነብብ ሐሰተም ዚአሁ ይነብብ የውሸት ነቅነህ እስመ እምትካት ቀታሌ ነፍሰተ ውእቱ ብሎሃል። አንተ ነፍሰ ገዳይ ነህ። ነፍሰ ገዳይ ከመቸለት ወዲህ ነው ስለ ምሕረት የሚጠየቀው። ነፍሰ ገዳይ ከመቸለት ወዲህ ነው ሽማግሌ የሚሆነው።
እባብን ለርግብ አዛኝ ያደረጋት ማን ነው? ዘንዶን ለበግ ግልገል አዛኝ ያደረገው ማን ነው? ነጣቂውን አንበሳ አዛኝ ያደረገው ማን ነው? ስለ ላም። ጅብን ስለ አህያ ተቆርቋሪ ያደረገው ማን ነው? አንተ ነፍሰ ገዳይ ነህ፣ ለእኔ ልትቆረቆርልኝ አትችልም ብሎ ዲያብሎስን መቆጣት። በጾም ጊዜ የምግብ ሽታ ሲያሸታችሁ ዲያብሎስን መቆጣት። እኔ የሕይወት እንጀራ ነኝ ብሏል መድኃኔዓለም ማለት። አኮ በህብስት ከመ ዘይሐዩ ሰው፣ ሰው በእንጀራ ብቻ አይኖርም ብሏል መድኃኔዓለም ማለት። በምግብ በፍስክ ጊዜ የማታገኙትን ጋባዥ በጾም ጊዜ ሻይን ጠጣ የሚል ሰው እያንጓልላ ያመጣላችኋል። ይሄ ዲያብሎስ ተንኮል እኮ ነው ይሄ ማለት። ይሄንን ራሱ አውቆ ለዲያብሎስ መልስ መስጠት። ስለዚህ ዲያብሎስን እንድንቆጣው በ9 ሰዓት አንድ የሚያቀምሳችሁ አትገኙ። 5 ሰዓት ላይ ግን የሚጋብዝ ሰው ይመጣል። ደረሰ አልደረሰው ብሎ ማለት። ይሄን ነው ዲያብሎስን መቆጣት፣ መናፍቃንን መቆጣት፣ አጋንንትን መቆጣት፣ ልጆችን ደግሞ መቆጣት፣ ተማሪዎችን መቆጣት፣ ትምህርት ሲያበላሹ። ይሄ ነው ተመልከቱ። ይሄንን በዚህ ጊዜ ምን ማድረግ ይገባ? መቆጣት። ራስህን ሲናገሩ ግን ዝም በል፣ የማታውቀውን ዝም በል፣ የሚያውቁት ይናገሩ፣ አንተ ዝም በል፣ ጊዜ እስከሚያልፍ ድረስ ዝም በል። ለሁሉም ጊዜ አለው። በዚህ ጊዜ ዝም ማለት ይገባል።